ዳጣ በክፍል 36 እንግዲህ የገናን በዓል በሚያምር መልኩ እያሳለፉ ነበረ። ዳጣ እንግዲህ ለአቢጌል እና ለናታን ስጦታ አዘጋጅታ ነበረ። ለአቢጌል አዘጋጀችላት በረሮ ነው ማለት ነው። ለናታን ደግሞ መጽሐፍ አበርክታለታለች። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 37 ይዤላችሁ መጥቻለሁ። እንግዲህ አቢጌል አባዬ ምን እንደሚያስጨንቀው አውቃለሁ ብላ ከሰዎቹ መሀል ተነስታለች ማለት ነው ለማውራት። አቶ ደረጀም እንግዲህ በጣም ተናዶ እኔን የሚያስጨንቀኝን ነገር እንኳን አንቺ ቀርቶ ማርታ ራሱ አታውቅም በማለት ነው የመለሰላት ማለት ነው። ባሉ እንግዲህ ዛሬ አመት በዓል ነው መጨቃጨቅ የለብንም ብላ ወይዘሮ ማርታም አቶ ደረጀም ተነስተው ሄደዋል ማለት ነው። አቢጌል እንግዲህ ከጥፋቷ የምትማር አይነት ሰው አይደለችም። ሲያዩት ከዚህ በፊት ከቤት ሁሉ ተባራ ነበር። ከዛ መማር ትችል ነበረ። አሁንም ማጥፋቷን ቀጥላለች ማለት ነው። ከውሃ ጋር ደግሞ ከሳሎን ተቀምጠው እያወሩ ነበረ። እኔ ምልሽ አቢጌል አርጁን እኮ ደበደብ ነው ከዳጣ ከምጥን ጋር ሆነ ስትለው፣ ኧረ እባክሽ መች ነው እየደበደባችሁት? ትላንትና በዓል አልነበር? ከትላንት ወደ ደበደብ ነው። እና ዳጣ አርጁን ስታገኘው ምን አለችው? ያለችውማ አንተ ሁለተኛ ከእህቶች አጠገብ እንዳትደርስ ብያህል ነበር ብላ ነው እየተናገረች። እና አርጁን ምን አላተኝ ስትላት አቢጌል ማለት ነው። አርጁንማ አንቺም እንዳትሽ ጥፊ ልቀምሽ ነው የመጣሽው አላተኝ። ግን አቢጌል አንቺ ጥፊ ቀምሰሻል እንዴ? አቢጌልን በቁጣች ወደዛ። አንቺ ቁም ነገር መጠበቅ እኮ ነው። ጥፊማ አንቺ ጥፊ ቀምሰሽ ከሆነ እኮ ለእኔም እንድታቀምሽ ብዬ ነው ስትላት፣ እንግዲህ አቢጌል ተነስታ በጥፊ ነው ውሃን የመታቻትኝ። ውሃም እንግዲህ አንቺን ካልደበደብኩ ብላ ተነስታ የመታቻት ነበር። አቢጌልም ወይዘሮ ማርታ ወይ ጉድ እናንተ ልጆች እንደው መች ነው ነፍስ የምታውቁትኝ? ሰው ሁሉ ሲበሉ ይደርሳሉ፣ እኔ ደግሞ ስትደባደቡ ደርሳለሁ ብላ ወይዘሮ ማርታ እያገለገለቻቸው ነበረ። እንዴ ማየ በጥፊ መታኝ እኮ ነው። እንደውም እስኪ አንዴ ያዣትና እኔ ልደብድባትኝ። ቆይ አንቺ ምን አድርጌ ነው የምትያት? ፊቷ ሁሉ እኮ በላለዘ። ለምንድን ነው የምትመቻትኝ? እያለ ወይዘሮ ማርታ እንግዲህ አቢጌልን እየተቆጣቻት ነበረ። አቢጌልም ወይ ማየ እሷ ስትመታኝ እኮ ነው የደረሽው፣ እግርሽ ልጣብሽ እንዴት ስትላት፣ ወደዛ ዝም በይ አስመሳይ፣ ለማንኛውም እንኳን ደስ አለሽ ያንን ዱርዬ አስታግሬዋለሁ ስትላት ማለት ነው። ወይም ማየ አመሰግናለሁ፣ የኔ እናት ባትሆኝ እኮ እቀና ነበር። ወይዘሮ ማርታም እንግዲህ ይኸውልሽ እኔ እንደዚህ ነኝ፣ ከደረሱብኝ ወደ ኋላ አልልም፣ ግን ማየ ማስጠግረር ምንድን ነው እያለቻት ነበረ ውሃ ማለት ነው። ማስጠግረር ማለትማ እስር ቤት አስገባ ነው አስያዝ ነው ፖሊሶች እያለች የነገረቻት ነበረ። ወይዘሮ ማርታ እንግዲህ በቃ እኔ ወደ ክፍሌ ልብስ ልቀይር፣ እናንተ ደግሞ ተደባደቡ አልኳችሁ ብላ ስትሄድ አቢጌልም ተከትላት ነው የሄደችው ማለት ነው። እማዬ ብታይ ዛሬ በጣም ደስ ብሎኛል። እንዴ ደስ ያለች ስለታሰረ ነው ወይ ስትላትኝ፣ አዎ እንደውም እኔ ስንት አመት ይታሰር ቢሉ 20 አመት ይታሰር ነው የምላቸው። እንዴ ለምንድን ነው 20 አመት የሚታሰረው? አንቺ ስም እኮ እናት አለችው፣ ሁለተኛ ካጠገብሽ እንዳይደርስ ተደርጎ ነው የሚታሰረው፣ ቅጣት የሆነውን እንጂ 20 አመት አይታሰርም ብላ ወይዘሮ ማርታ እየነገረቻት ነበረ። ለምን አንቺ ቆይ ለሰው አትራሪም እንዴ? ግን እንዴት ነው እንደዚህ ለሰው ልጅ አታስቢም እንዴ? እነሱ በጥፊ ሲመታኝ ለእኔ ራርቶልኝ ነበር እንዴ? ወንድ ልጅ በክብሩ ሲመጡበትኝ እንኳን መምታት ቀርቶ ይገድልሻል። ወንድ ልጅ በክብሩ ከመጣሽበት በጣም ከባድ ነው እያለቻት ነበር ለአቢጌል። አቢጌልም እንግዲህ አርጁን ወንድ ሆኖ እኔ መታኝ እኮ እንዴት እንደዚህ ትይዋለሽ? አንቺ ሲጀመር እንዴት ልብስ ነው ልቀህ መንገድ ላይ ሄድና ወንድነት ላረጋግ ትይዋለሽ ብላ ወይዘሮ ማርታ እንግዲህ ለአቢጌል ምክር እየሰጠቻት ነበር። አቢጌል እንግዲህ አይ እንደውም 20 አመት ነው መታሰር ያለበት፣ ገና ለገና አንቺን መታ ተብሎማ 20 አመት አይታሰርም። ለትንሽ ጊዜ ለቅጣት ያህል ታስሮ ይወጣል። እንደውም አብረን ነው የምንሄደው፣ ገና ነው ስላመነ ነው ጥፋቱን የተያዘው። እና እኛ ሴቶች ደግሞ ብልህ ነን፣ እኛ የምንበልጣቸው በብልህነት ነው። እነሱ ደግሞ በክብራቸው የሚመጣባቸው ሰው ከባድ ናቸው፣ እስከ መግደልም ይደርሳሉ ብላ ለአቢጌል እየነገረቻት ነበር። ይኸውልሽ እማዬ ዛሬ ያጠናሁት ነገር አለ። ምንድን ነው ያጠናሽው ደግሞ? እባክሽ ስለ ከዋክብት ነው ስትላት፣ ወይ እማዬ ደግሞ አትቀልጂ፣ ስለ ዳጣ ነው። ስለ ዳጣ ደግሞ ምን ልትይ ነው? እንደ ጀመርሽው እንደ ባለፈው ዳጣ እንደዚህ ስታስፈራራኛል አየኋት፣ ስትገለኝ አየኋት ልትይ ነው እንዴ ያለቻት ነበረ ወይዘሮ ማርታ። አይ እማዬ ብቻ ነው ያወራሻለሁ፣ ግን አንቺ ዝም ብለሽ አስጨርሽኝ፣ በመሀል እንዳታቋርጭኝ እያለቻት ነበረ። ወይ አቢጌል እሺ ምንድን ነው ንገሪኝ ስትላት፣ ይኸውልሽ ዳጣ እየዋሸችን ነው። ከዚህ በፊት እኔ ጋር ሄዳ ሳለ ጎዳና ላይ እንዳደገች ነግራኛለች። አዎ እሱን እኮ እኛም እናውቃለን። ቆይ አንቺ ምን አይነት ልጅ ነሽ?
ዳጣ እኮ ላንቺ ብዙ ነገር አድርጋልሻለች። ከዚህ በፊት ከቤት ብትባረሪ በጨለማ እንደወንድሽ ተከትላሽ ሄደች። እንዲሁም ደግሞ 2 ቀን ሳይሞላሽ ነው አባትሽን እንደምንም ብላ ሳምና ወደ ቤት ያስመለሰችሽ። ቆይ ምን ሆነሽ ነው አንቺ በዚህ ልክ የምትያትኝ? ወይም አየ በቃ እናንተ እዚህ ቤት ሁሉም ሰው አይረዳኝም፣ ለእኔ የሚታየኝ ለእናንተ አይታያችሁም፣ ለዛ ነው እሺ ንገሪኝ ስትላትኝ፣ ይኸውልሽ ዳጣ አዲስ አበባ ነው ተወልዳ ያደገችው እና ደግሞ ለናታን ሚስጥር ነግረዋለች። ለምንድን ነው ለሰላምዬ ምስጢሬን የነገርክብኝ ብላ ዳጣ ናታንን ስትቆጣው ነበረ። እና ምን አይነት ሚስጥር ነው ስትላትኝ፣ እኔ እንጃ ብቻ የሆነ ሚስጥር ነግረዋለኝ እና ደግሞ ዳጣ እናቷ ማን እንደሆነች አታውቅም። ይሄንን ደግሞ ለእኔ ነግራኛለች። ብቻ ብዙ ነገር የሚያጠራጥር ነገር አለ። እንዴ አቤጌል ብቻ አንቺ ነሽ የወለድሻ በድብቅ አትይኝም። ከዚህ በፊት እኮ ዲኤንኤ አድርገሽ ነበረ። ዲኤንኤ ምርመራ አድርገሽ አይተነዋል። እኔና አንቺን ያየ ነው። ቆይ ምን እያሰብሽ ነው አንቺ? ጊዜው አቤጌል ምን አይነት ልጅ ነሽ ግን እያለቻት እያለ አቶ ደረጀ መጥቶ እንዴ እናትና ልጅ ደግሞ ዛሬ ምንድን ነው አብራችሁ እያወራችሁ ነው? ኧረ ይቺ ምን ታወራኛለች? ልቤን እያደረገችው ነው እንጂ ለምንድን ነው አቤጌል? ቆይ የባለፈው አልበቃሽም እንዴ ሲላት፣ እንዴ ማየ ምን አልኩኝ? ምን አደረግኩሽ? ብላ ነው የሸመጠጠችው ማለት ነው። በያሁን ውጭ ዝም ብለሽ ብላ ወይዘሮ ማርታም እንግዲህ የተናገረቻትን ስለምታውቅ ክፍሏ አስወጥታታለች ማለት ነው። ሰላምዬ እና ዳጣ ደግሞ እያወሩ ነበር አንድ ላይ። ወይ ሰላምዬ እንዴት ነሽ? ስራ ላግዝሽ እንዴ ስትላትኝ፣ ወይ ዳጣዬ እንደው ስራ ላግዝሽ ስትኝ እኮ እንዴት ደስ እንደሚለኝ። አሁን በእውነት በጣም ባለሙያ ነኝ። ደግሞ ብታይ ምግብ ሰርቼ ምግቤን ብትቀምሺው 10 ጣት ነው የሚያስቆረጥመው እያለቻት ነበረ። ወይ ደግሞ የረሳሁልሽ መስሎሻል እንዴ ስትላት፣ ምኑን? ወይ ለካ ከዚህ በፊት ምግብ ሰርቼ አብልቼሽ ረሳሁት እንዴ? የኔ ነገር እኮ ረሳለሁኝ። አይ ለናታን የነገርሽውን ነገር ነው እንጂ። ወይ ናታን እኮ ዝም ብሎ ነው በቃ ሰላምዬ በሌላ ቀን እኔ እነግርሻለሁ ስትላት፣ እንደዚህ እያልሽ እኮ ስንት ቀን ሆነው ብላ ነው ወይ ሰላምዬ የመለሰችላት ማለት ነው። እኔ የምልሽ ግን አንቺን የናታን ነገር እንዴት እየሄደ ነው እያለቻት ነበረ። ይኸውልሽ አሁን እንደ ናታን አይነት ሰው የትም አይገኝም ብታይ፣ በአወራሩ በመልክ ብታይ፣ በዛ ላይ የሀብታም ልጅ ነው። ስለዚህ እንደ ናታን አይነት ልጅ የትም አታገኝም እና ጠበቅ አድርገሽ ያዥው። ደግሞ ናታን ከዚህ በፊት እንደሚወድሽ በተደጋጋሚ ነግሮኛል እያለቻት ነበር። ግን የእውነቱን ይመስልሻል? እኔ እኮ እየቀለደ መስሎኝ ነው ማለት የእውነቱን አይመስለኝም። አይ ናታን ብዙ ፈላጊ ያለው በጣም ብዙ ቆንጆ ሴቶች ይፈልጉታል። ስታስቢው እነሱ እያሉ አንቺን ለምን ብሎ ይቀልድብሻል? የእውነቱን ነው። ስለዚህ መረዳት አለብሽ ናታንን እና ከሚወዱሽ ጋር ብትኖሪ ነው የሚሻልሽ እያለ እንግዲህ ሰላምዬ እያጣበሰቻት ነው ዳጣ ማለት ነው። እንደው ግን አንቺና ናታን የሆነ እናትና ልጅ ነው የምትመስሉትኝ። ቆይ ሚስጥር ላለመደባበቅ ቃል ተገባብታችኋል እንዴ ስትላት፣ ቆይ እኔና ናታን እናትና ልጅ እንመስላለን? አይ በእድሜ ሳይሆን ብቻ የሆነ ፍቅራችሁ እንደዚያ ይመስላል ስትላት ዳጣ ማለት ነው። ሰላምዬም እኔም አንቺና ናታን ወደፊት ተጋብታችሁ የሁለታችሁም እናት ነው መሆን የምፈልገው እያለች ነበረ ማለት ነው። እውነት ነው ማለት ወይዘሮ ማን ነበር ስሟ? ይች ሰላምዬ ማለት ነው። የዳጣ እናት ናት። ያው ነው ግን አታውቅም፣ ዳጣም አታውቅም፣ ሰላምዬም አታውቅም። ግን ዳጣም በጣም ነው የምትደግፋት ማለት ነው። ሀሳብ ትሰጣታለች፣ በጣም ታግዛታለች። አቤጌል ከዚህ በፊት ተንኮል ልትሰራባት ስትልም ተንኮል እንደምትሰራባት ለዳጣ ሄዳ ትነግራታለች ማለት ነው። ብቻ ልጇ እንደሆነች በሆነ ብቻ ታውቋታል ማለት ነው። ለዛ ነው ይህን ሁሉ ጥያቄ የምትጠይቃት፣ የት ነው የተወለድሽው፣ እናትሽ ማናት፣ ብቻ ብዙ ነገር ጥያቄ የምታመጣው ስለምትጠራጠር ነው ማለት ነው ሰላም። ናታን ደግሞ ዳጣን ምግብ ጋብዟት ነበረ ማለት ነው። እኔ የምልህ ናታን ምግቡ ግን ማለት ግብዣው ምንም በማስመልከት ነው እያለችው ነበረ። ናታን እንግዲህ ዳጣን በጣም ነው የሚወዳት፣ እሷ ደግሞ አልተረዳቸውም ማለት ነው። እንግዲህ እኔ እንደዚያ ነገር የማስብበት ጊዜ ላይ አይደለሁም። ብዙ ማግኘት የምፈልገው ነገር አለ። ዳጣ እንግዲህ መጀመሪያ እናቷን ነው ማግኘት የምትፈልገው። እናቷ ደግሞ ካጠገቧ ናት፣ ሰላም ናት እናቷ። ያን ደግሞ አታውቅም። እናም አቢጌል በጣም ቆንጆ ልጅ ናት፣ ጥሩ አቋም አላት። በዛ ላይ የሀብታም ልጅ ናት። ግን አቢጌል ለሚስት የምትሆን አይነት ልጅ አይደለችም። በጣም ነጭናጫ ናት። የሆነ ነገር ከያዘች አትለቅም። እንደዚህ አይነት ሰው ደግሞ ለትዳሩ ሰላም አይሰጥም። ስለዚህ አንቺ ማለት አቢጌል ቆንጆ ናት፣ ግን ከአንቺ ባትበልጥም ነው ያላት ናታን ማለት ነው። ኧረ እኔ ሲጀምር ቆንጆ አይደለም፣ አቢጌል በጣም ቆንጆ ናት፣ ግን በዛ ላይ የሀብታም ልጅ ናት ሲል ናታን ማለት ነው። እኔም እኮ የሀብታም ልጅ ነኝ ያለችው ዳጣ። እንግዲህ ዳጣ ለናታን ጥያቄ አቅርባለታለች ማለት ነው። ጥያቄውም ቆይ ናታን ግን እኔን ትወደኛለህ ወይ ስትለው
ምን አይነት ጥያቄ ደግሞ አንቺስ ምን አይነት ፈጣጣነሽ አይነት ነገር ነው ናታን ያላትኝ። ግን እውነት ነው ትወደኛለህ፣ ሲጀምር እኮ አይኔ ላይ ይለይብሃል። እውነት ነው ግን ሰላም የምታወራው ነገር ግን ሰላም ምን ብላሽ ነው እያላት ነበረ። ያው ሰላም እንግዲህ ናታን ይወድሻል ምናምን እያለች ነው የምትነግራትኝ። ናታን በግልጹ ባይናገርም ብቻ ግን ዳጣን እንደሚወዳትም ዳጣም ታውቃለች ማለት ነው። ከእንግዲህ በኋላ ታውቃለች። እሷም እየተሽኮረመመች ትገኛለች ማለት ነው። ውሃና ምጥርን ደግሞ ጠብቁን ብለው ፀሐይ ላይ ቁጭ አድርገው ነው ናታንና ዳጣ ፍቅራቸውን እየቀጩ ያሉት ማለት ነው። እኔ የምልሽ ግን ሰላም የምትለው ነገር እውነት ቢሆን ምን ታደርጊያለሽ ሲላትኝ፣ ናታንዬ ዳጣና ማለት ውሃና ምጥን የሆነ መንገድ ላይ ቁጭ ብለው እየጠበቁ ነው፣ በቃ መሄድ አለብን ብላ ሸፋፍና ያለፈችው ማለት ነው። እንግዲህ ዳጣና ናታን አንድ ላይ ቢሆኑ ጥሩ ነው። ግን ደግሞ እንደዛ ሊሆን አይችልም። እኔና ናታን አንድ የማያደርገን ብዙ ነገር አለ። ቆይ በዛ ላይ ናታን ወንድሜ ቢሆንስ ነው ያለቻት ለሰላም ማለት ነው። እንዴ እንዴት ሆነ አንቺ እናትና አባቶች አታውቂያቸውም እንዴ? ማለቴ በዛ ሳይሆን በስጋ ሳይሆን እንዲሁ ወንድሜ ነው ማለት ነው ስትላት፣ ወይ ዳጣ እንዴት ያልሽው ቀጣፊ ነሽ፣ በጣም ነው የምትቀጥፊው እያለቻት ነበረ። እኔ እኮ በጣም ቀጣፊ ነኝ፣ ብዙ ነገር ሰርቄያለሁ ከዚህ በፊት ግን ሰላምዬ ከዚህ ቤት ባደረግኩት ነገር በጣም ነው የምጸጸተው። ማለት በእኔ ምክንያት ብዙ ሰው አልቅሷል። አሁን እነዚያን ሰው ያገኟቸው ይቅርታ ብጠይቃቸውና የወሰድኩባቸውን ነገር ብመልስላቸው በጣም ደስ ይለኝ ነበረ እያለቻት ነበር ለሰላም ማለት ነው። ግን እኮ አሁንም አንቺና ናታንን እያስለቀሹ ነው። ግን እውነት አይመስለኝም፣ ናታን የእውነት የሚወደኝ አይመስለኝም እያለች ነው እንግዲህ ዳጣ ማለት ነው። ማመን አልፈለገችም። ናታን ግን የእውነት ይወዳታል። እንግዲህ ከጊዜ ሂደት እሷን ፍቅር ስለሚተገርራት ግድ የለም። ግን ደግሞ አቤጌል ጋር አብረው እንዲሆን ትፈልጋለች። ምክንያቱም ዳጣ ከናታን ጋር ከሆነች አቤጌል አንቃ ነው የምትገላት ማለት ነው። አቤጌል እኮ እኔን አትወደኝም፣ እልክ ነው የያዛትኝ። አቤጌል ሲጀምር ማንንም አትወድም። አንቺ ከመጣሽ ነው እንደዚህ እልክ የያዛት እንጂ እሷ እኔን አፍቅረኝ ነው ወዳኝ አይደለም ብሎ ናታን ነግሯታል። እንግዲህ ዳጣ ከወደደች ሲጀመር አቤጌል ምንም አከለክላትም። ግን እኮ አትዬም እኮ አንተ የአቤጌል ባል እንድትሆን ትፈልጋለች እያለችው ነበረ ለናታን። ናታንም አይ አባዬ ግን እንደዛ አያስብም፣ ግዴታ እኔና እሷ መጋባት አለብን ብሎ አያስብም ብለው ነው እንግዲህ ለዳጣ የነገራትኝ። ውድ ቤተሰቦች በክፍል 37 ይህንን ይመስላል። በክፍል 38 እስከምንገናኝ ድረስ ቸር ሰንብቱ። በቀጣይ ቪዲዮ እስከምንገናኝ ድረስ